ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ከባለፈው የቀጠለ The ABCs of Success መጽሐፍ ላይ by Bob Proctor ከሱ ላይ የተወሰኑ አራት ነጥቦች ነው ሼር ማረጋችሁ። ፓርት 1ን ካላያችሁት ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ እንድታዩት መክራችኋለሁ። ዛሬ በጥያቄ ልጀምር። ኮንፊደንስ ማለት ምንድነው ለእናንተ? እኔ እዚህ መጽሐፍ ላይ አንድ አዲስ እይታ ሰጥቶኛል። ኮንፊደንስ ለምሳሌ ጫማዬን ማሰር የምችል ከሆነ ጫማዬን ማሰር ኮንፊደንት ነኝ። ፐብሊክ ስፒኪንግ ጎበዝ ካልሆንኩኝ ፐብሊክ ስፒኪንግ ላይ ኮንፊደንስ የለኝም። መኪና መንዳት የምችል ከሆነ መኪና መንዳት ላይ ኮንፊደንስ አለኝ። ስለዚህ ኮንፊደንስ ማለት ምንድነው? ለእናንተ ኮንፊደንስ ማለት ምንድነው? ወደ መጀመሪያው ፖይንት ለለፍ። ኮንፊደንስ ማለት ምንድነው የሚለውን ከመጽሐፉ አንጻር ያለውን በኋላ መልስላችኋለሁ እሱ ጋር ስንደርስ። የመጀመሪያው ፖይንት ምን ይላል? call your own shots። እዚህ ላይ ራሳችሁ ናችሁ ነገሮችን የምትወስኑት ነው፣ ወይም ራሳችሁ መወሰን አለባችሁ። እናንተ ማድረግ የምትፈልጉትን ነገር ራሳችሁ ዲሳይድ አድርጉ ነው። እና እዚህ ጋር አንድ ኢንትረስቲንግ አፕሮቹ ምንድነው? ለምሳሌ ካለፈው ታሪካችን ምንድነው ማስታወስ የምንፈልገው ይልና አብዛኛው ሰው አንፎርቹኔትሊ ኔጌቲቭን ነገር ነው ብዙ ጊዜ የሚያስታውሰው። ለምሳሌ ሰራተኛ ካለቃው ጋር የፐርፎርማንስ ሪቪው ሲያደርግ 10 ፖይንቶች ቢነሱና ከ10 ውስጥ 9 ፖዚቲቭ ሆኖ አንዷ ኔጌቲቭ ከሆነች ያ ሰራተኛ ሙሉ ቀን ሲያስብ የሚውለው ሁልጊዜም ባይምሮ የሚመጣበት ያ ፐርፎርማንስ ሪቪው ሲነሳ ያቺ አንዷ ኔጌቲቭ ነገር ነች ባይምሮ የምትመጣው እና ሁልጊዜ ያቺን ነገር ፊክስ ለማድረግ እሷ ላይ ነው ፎከስ የሚያደርገው። ሌሎች የተሰጡት 9 ፖዚቲቭ ነገሮች አሉ፣ እነሱን ማዳበሩን ትቶ ማለት ነው። እዚህ ጋር መጽሐፉ ላይ የሚያነሳው ነገር ምንድነው? እስካሁን ድረስ ያየኋቸው ሰክሰስፉል የሆኑ ሰዎች ይላል ቦብ ፕሮክተር ዊን ሊስት አላቸው። ዊን ሊስት ማለት ከዚህ በፊት በላይፋቸው አኮምፕሊሽ ያደረጓቸውን ያሸነፉባቸውን ቦታዎች ወይንም ክስተቶች ይጽፏቸውና ያንን ዊን ሊስት በኪሳቸው ይይዛሉ ይላል። እና በማንኛውም ሰዓት ዲፕረስድ ሲሆኑ ወይ የሆነ የመሸነፍ ስሜት ሲሰማቸው ወይ የሆነ ኢምፖስተር ሲንድረም ሲመጣባቸው ዊን ሊስቱን አውጥተው ያዩታል። እንደገና ወደ ሃፒ ሙድ ይመልሳቸዋል ማለት ነው። ዊን ሊስት ለምሳሌ ምን ሊሆን ይችላል? ከዚህ በፊት ጥሩ ነገር ሰርቼ አለቃዬ ሪኮግናይዝ ያደረገኝ፣ ወይንም ከዚህ በፊት ከልጆቼ የሰማሁት ደስ የሚል ነገር፣ ወይንም ከጓደኞቼ የሰማሁት ደስ የሚል ነገር፣ ወይ ከዚህ በፊት ያሸነፍኩት ውድድር ሊሆን ይችላል። ወይንም እኛ የምንኮራበት ይሄንን አኮምፕሊሽ አድርጌያለሁ ብለን የምንኮራበት ሜቢ መጽሐፍ አንብቦ መጨረስ ሊሆን ይችላል። በጣም ሰክሰስፉል የሆኑ ሰዎች ዊን ሊስት አላቸው ይላል። እናንተ የሚኖራችሁ ነው ምክሩ። የመጀመሪያው ፖይንት ይሄ ነው። ሁለተኛው ፖይንት ደግሞ ዲቫይን ሰልፍ ኮንፊደንስ ይላል። እዚህ ጋር ነው ስለ ሰልፍ ኮንፊደንስ አዲስ ነገር የሚያነሳው፣ ኦር አትሊስት ለእኔ አዲስ ነገር ነው። ምንድነው የሚለው? ብዙ ሰው ሰልፍ ኮንፊደንስ የሌለው ወይ በራስ መተማመን የሌለው ስለዛ ነገር በቂ መረጃ ስለሌለው ነው፣ ወይንም ኤክስፒሪየንስ ልምድ ስለሌለው ነው። ለምሳሌ ብዙ ሰው ፐብሊክ ስፒኪንግ እፈራለሁ ኮንፊደንስ የለኝም ይላል። ለምን? ፐብሊክ ስፒኪንግን ፕራክቲስ ስለማያደርገው ወይንም አድርጎት ስለማያቅ ወይንም በደንብ ስላላደረገው ወይንም ደግሞ ከዚህ በፊት ያጋጠመው ኔጌቲቭ ኤክስፒሪየንስ ካለ ከፐብሊክ ስፒኪንግ ጋር ተያይዞ እሱን ነው አይምሮና እየተመላለሰ የሚመጣው። ስለዚህ ኮንፊደንሱን ያጠፋዋል። ማንኛውም ነገር ላይ ለምሳሌ አብዛኞቻችን ጫማችንን ማሰር እንችላለን። ስለዚህ ጫማ ማሰር የሚባለው ታስክ ላይ ሁላችንም ኮንፊደንት ነን። መኪና መንዳት የሚችል ሰው መጀመሪያ ሲጀምር ኮንፊደንስ አይኖረንም። መጀመሪያ ቀስ እያልን እየተንቀጠቀጥን በሁለት እጃችን ይዘን ካጠገባችን አስተማሪ ወይንም አጋዥ ቁጭ ብሎ ነው የምንነዳው። ከዛ እየደጋገምነው ስንሄድ ግን ኮንፊደንስ ስናዳብርና ኢቭን በአንድ እጃችን ሊሆን ይችላል የምንነዳው ማለት ነው። አንዳንድ ጊዜ ስልክ እያወራ እነዳለን። ነሰሰርሊ ጥሩ ነገር ላይሆን ይችላል፣ ግን በጣም ኮንፊደንሳችን ከመጨመሩ የተነሳ ነው እንደዛ የምናደርገው። ስለዚህ መጀመሪያ ያልነበረ ኮንፊደንስ አሁን ከየት ነው የመጣው ሲባል መጽሐፉ ላይ የሚያስቀምጠው ከልምምድ እና ከማወቅ ነው። ስለዛ ነገር ሞር ባወቅን ቁጥር እዛ ነገር ላይ ያለን ኮንፊደንሳችን ይጨምራል። ስለዚህ የሆነ ኮንፊደንስ የለኝም እዚህ ነገር ላይ ይሄን ነገር ማድረግ የምችል አይመስለኝም ስንል መፍትሄው ምንድነው? ስለዛ ነገር በደንብ ማወቅ፣ ያንን ነገር ፕራክቲስ ማድረግ። 2-3 ጊዜ ፌል ብናረግም በአራተኛው ወይ በአምስተኛው ወይንም በ15ኛው ላስተካክለውና የምፈልግበት ደረጃ እንደምደርስ ካሰብኩ ደጋግሜ ሞክረዋለሁ። በእያንዳንዱ ዙር በሞከርኩትና ፌል ባረኩ ቁጥር ራሴን እያሻሻልኩ ከስህተቴ እየተማርኩ ሄዳለሁ ማለት ነው። ሰልፍ ኮንፊደንስን የምናዳብርበት አንዱ አሪፉ ቴክኒክ ይሄ ነው ይላል እና ለእኔ በጣም ተመችቶኛል። ሶስተኛው ፖይንት ዛሬ ሼር ላረጋችሁ የፈለኩት why don't you ይላል።
እዚህ ላይ አንድ ኢንትረስቲንግ ኤክስፒሪየንሱን ነው ሼር የሚያደርገው። ምንድነው የሚለው በ1980 ካሊፎርኒያ ነበር የሚኖረው፣ ወደ አትላንታ ወደሚባለው ስቴት ሙቭ አደረግኩ ይላል እና እዛ የሆነ እሁድ ቀን ቸርች መሄድ ፈለግኩኝ እና ቸርች ሰው ጠይቆ እዚህ ቦታ አለ ተባለ። እዛ ቦታ ድራይቭ እያደረገ ሄደ። ልክ እዛ ሲደርስ ግን ምንም ቸርች የሚመስል ነገር በአይኑ ፈልጎ ሊያገኝ አልቻለም። ስለዚህ በአካባቢው ያገኘውን ሰው አስቁሞ እባካችሁ ቸርቹ ቤት በኩል ነው፣ ቤት በኩል እንደሆነ አሳዩኝ ይላቸዋል። ኖ ይሄ እኮ ነው ቤተክርስቲያኑ፣ ይሄ ነው እኮ ቸርቹ ይሉታል። ከዛ ሲያይ ምንም ቸርች የሚመስል ነገር የለውም፣ መኖሪያ ቤት ነው እና ፓስተሩ መኖሪያ ቤት ውስጥ ነው ሰዎቹ ተሰብስቦ ብዙ ወንበር ተደርጎ ምናምን ስብከት የሚካሄደው ማለት ነው፣ ሰፋ ያለ ሆኖ ማለት ነው። እና ግራ ይገባውና ኦኬ ብሎ ገብቶ ትምህርቱን ይካፈላል እና ግን በፓስተሩ ትምህርት በጣም ይመሰጣል እና በጣም ደስ ይለዋል። በሚቀጥለው ሳምንትም ተመልሶ ይመጣል። አሁንም በጣም ደስተኛ ይሆናል እና ፓስተሩን ያናግረዋል። እንደዚህ አይነት ሰርመን፣ እንደዚህ አይነት አገልግሎት እየሰጠህ ለምንድን ነው ቤተክርስቲያን የማትገነባው? ቤተክርስቲያን ገንብተህ ብዙ ሰው መጥቶ ካንተ ቢማር እኮ ብዙ ሰው መጠቀም ይችላል። የብዙ ሰዎችን ህይወት ልትለውጥ ትችላለህ፣ ብዙ ሰዎችን ልታግዝ ትችላለህ እና ለምንድን ነው ቤተክርስቲያን የማትገነባው አለው። እና ፓስተሩ ትኩር ብሎ አየውና ለምን አንተ አትገነባውም አለው። እና የፖይንቱ ርዕስም እሱ ነው። ዋይ ዶንት ዩ፣ ለምን አንተ አታረገውም እንደማለት ነው። እንደዛ ሲለኝ በጣም አይምሮዬን መታኝ ይላል ቦብ ፕሮክተር። ምክንያቱም ፓስተሩ ማድረግ የሚችለውን ነገር እያደረገ ነው። ማድረግ የሚችለው ነገር የቤቱን የተወሰነውን ቦታ ለቤተ ክርስቲያን አድርጎት ከዛ ማስተማር የሚችለውን ቤስት የሆነ ትምህርት እያስተማረ ነው። ስለዚህ እሱን ለምን እንደዚህ አታረግም ከምንለው እኛ ሁላችንም የየራሳችንን ኃላፊነት መወጣት አለብን። ስለዚህ ቦብ ፕሮክተር ምን ይላል እዚህ ላይ? እልህ ያዘኝ። እንደዛ ሲለኝ አይምሮዬን መታኝ። ለካ እኔም ኃላፊነት አለብኝ፣ የእሱ ብቻ ኃላፊነት አይደለም አልኩኝ። ከዛ ደግሞ እልህ ያዘኝ። ያው ነሰሰርሊ በኔጌቲቭ ላይሆን ይችላል፣ ግን ለፓስተሩ ይሄንን ነገር ወይም ይሄንን ቻሌንጅ ተቀብዬ ሰክሰስፉል አድርጌ ማሳየት እልህ ያዘኝ ይላል። ከዛ በኋላ የተለያዩ ሰዎችን አሰባስቦ ገንዘብ ተዋጥቶ ምናምን ከዛ በኋላ ቸርቹን ቢልድ ያደርገዋል ማለት ነው። እና እዚህ ጋር በህይወቴ ሙሉ የጠቀመኝን ትልቅ ትምህርት ነው የተማርኩት ይላል። በማንኛውም ሁኔታ ውስጥ ሆነን ሁልጊዜም እንትና ለምን እንደዚህ አያደርግም ወይም እንትና እንደዚህ አድርጎት ቢሆን ኖሮ እኮ ወይንም ይሄን ነገር እንደዚህ አድርገውት ቢሆን ኖሮ እኮ ከምንል እኔ ምን ማድረግ እችላለሁ የሚለውን ብናስብ በህይወታችን በጣም ትልቅ ለውጥ ልናመጣ እንችላለን። በአካባቢያችን ያሉ ሰዎችንም በጣም ብዙ እናግዛለን ነው። ባይ ዘ ዌይ ለቻናላችን አዲስ ከሆኑ ወይንም እስካሁን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጨረሻው ዛሬ ላወራችሁ የፈለኩት ፖይንት ከዚህ መጽሐፍ ላይ worth it ይላል ወይንም kind of ያዋጣል ወይ አይነት ነው። ምንድነው እዚህ ጋር የሚያነሳው ፖይንት? ምንም አይነት ጎል ስታስቀምጡ ወይንም ምንም አይነት ነገር መስራት ስታስቡ፣ ለምሳሌ ትልቅ ቤት መግዛት ፈልጋለሁ ሊሆን ይችላል፣ ትልቅ መኪና ሊሆን ይችላል፣ ወይንም አሁን ካለሁበት ደሞዝ አሁን ደሞዜ 10,000 ነው፣ ደሞዜ 50,000 እንዲገባ ፈልጋለሁ ሊሆን ይችላል፣ ወይንም አሁን ላጤ ነኝ ትዳር መስርቼ ልጆች ወልጄ ምናምን ሊሆን ይችላል ግባች ኦር ማንኛውም አይነት የሆነ የምትፈልጉት ሀገር መሄድም ሊሆን ይችላል። ማንኛውም አይነት ግን ግብ ስታስቀምጡ ያ ግብ ዋጋ እንደሚያስከፍል እወቁ ነው የሚለው። ምክንያቱም ዋጋ ሳይከፈልበት የመጣ ወይንም የሚመጣ ምንም ስኬት የለም። ለምሳሌ በትምህርት ምሳሌ ብናይ ከመጀመሪያው ዓመቱ ሲጀመር ጀምሮ ትምህርቱን እየተከታተለ የተማረ በትክክል ጥናቱን ያጠና ላይብራሪም እየገባ ቤቱም እያጠና የቤት ስራውን እየሰራ ኤቭሪቲንጉን ማድረግ ያለበትን ነገር እያደረገ የተማረ ልጅ የዓመቱ መጨረሻ ላይ ሽልማት አለው አይደለ? ጥሩ ውጤት ያመጣል ማለት ነው። ይሄ ከአንደኛ ክፍል ጀምሮ ዩኒቨርሲቲ እስክንገባ ድረስ ማስተርስም ፒኤችዲም ፕሮፌሰር ምንም በሉት አካዳሚኩ ላይ ከመጀመሪያ እስከ መጨረሻው ድረስ ይሄ ትክክል ነው፣ ይሰራል። ዴዲኬትድ ሆነን ከሰራን ካጠናን የምንፈልገው ነገር ጋር እንደርሳለን። ይሄ ማለት ግን ማጥናት የሚባል ትምህርት ቤት በየጊዜው መሄድ የሚባል ግን ዋጋ ያስከፍላል። ማንኛውንም አይነት ግብ ስታስቀምጡ ዋጋ ያስከፍላል። ያ የምትከፍሉት ዋጋ ያዋጣል ወይ? ይሄንን ሁልጊዜ መጀመሪያ ግብ ስታስቀምጡ ዋጋ እንደሚያስከፍላችሁ ወቁ። ከዛ ደግሞ የሚያስከፍለውን ዋጋ ደግሞ እዩትና መጀመሪያ ያዋጣኛል ወይ ብላችሁ ወስኑ። ካላዋጣችሁ ብትጀምሩትም አትጨርሱትም። አይሆፕ ከነዚህ 4 ነገሮች የሚጠቅም ነገር አግኝታችሁበታል ብዬ ተስፋ አደርጋለሁ። ማንኛውም አይነት አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ